እስኪ ዛሬ የተሰሙትን ጠቅለል አድርጌ ልንገራችሁ። ዜና ለማይወዱትም በአጠቃላይ ምን እንደተፈጠረ እነግራችኋለሁ። አጠር አድርጌ ተከታተሉኝ። አሜሪካ አሊ ኻሜኒን ለመግደል ኤአይ ተጠቅማለች ተብሏል። ሲአይኤም አዲስ መረጃ አውጥቷል። የሳውዲው ልዑልም ያደረጉት ነገር እጅግ አነጋጋሪ ሆኗል። እንደዚሁም ደግሞ አያቶላ አሊ ኻሜኒም ለመስዋዕትነት ዝግጁ እንደነበሩ መረጃዎች አሳይቷል። እነዚህን ነገሮች ጨመቅ ላድርጋቸው። አሜሪካ ትናንትና በኢራን ላይ በፈጸመችው ጥቃት ሰው ሰራሽ አስተውሎት ኤአይ ተጠቅማለች ተብሏል። ለዚህም የተጠቀመችው ኤአይ ደግሞ የአንትሮፒክ ክላውድ የተባለውን የኤአይ ቴክኖሎጂ ሲሆን ይህንንም ታዲያ ለመረጃ ትንተናና ሎጂስቲክ መገልገሏን መረጃዎች አሳይቷል። ሌላው ደግሞ ሲአይኤ የኢራንን ጠቅላይ መሪ አያቶላ አሊ ኻሜኒን ለወራት ሲከታተል መቆየቱንና ቅዳሜ ዕለትም ቴህራን ውስጥ ከከፍተኛ የኢራን ባለስልጣናት ጋር በሚያደርጉት ስብሰባ ላይ እንደሚገኙ የሚያሳይ መረጃ ለእስራኤል ማስተላለፉን ኒውዮርክ ታይምስ ዘግቧል። እስራኤልም ታዲያ መረጃውን ካረጋገጠ በኋላ ጥቃቱን ፈጽማለች ነው የተባለው። ሌላው ደግሞ የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን ባለፈው አንድ ወር ጊዜ ውስጥ አሜሪካ በኢራኑ መሪ ላይ ጥቃት እንድትሰነዝር ፕሬዝዳንት ትራምፕን በስልክ በተደጋጋሚ ሲወተውቱ እንደነበር ዋሽንግተን ፖስት ይህንን መረጃ ዘግቧል። ይህ እጅግ በጣም አስገራሚ ነው። ሌላው ደግሞ የኢራን ጦር አዛዥ ጀነራል ሀታሚ በሰጡት መግለጫ ላይ መሪያችን ሁልጊዜም ለሰማዕትነት ያላቸውን ጉጉት በግል ስብሰባዎቻችን ላይ እመሰክር ነበር፣ አሁን ምኞታቸው ተሳክቶላቸዋል ሲሉ ምኞታቸው ታዲያ ይሄ ሞታቸውን አሁን ላይ ጠብቀውት እንደነበርም ፈልገውት እንደነበርም ገልጸዋል።